አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ የጋሞ ባልትና ተከታዮች ልጅሽ ስለ ልጄ ብዙ ጊዜ በኮመንት ላይ ትጠይቅኛላችሁ። ልጅሽ የት ሄዶ ነው ማናየው? ልጅሽ የት ሄዶ ነው ብቻሽን የምትኖሪው? ልጅሽሳ ልጅሽን የተወሰድሽው፣ ልጅሽን የተወሰድሽው፣ የትሽን የት በላሽው፣ የት አስገባሽው፣ የት አስወጣሽው? ጥሩ ጥያቄ ነው። ማለት ልጄ እኔ ጋር አለመኖሩን የዚህን ያህል ያወቃችሁ ሰዎች ተከታታዮቼ እንደሆናችሁ አረጋግጣችኋል። ግን ምንድነው ልጄ ኔጋ ነበር። ዘንድሮ ትምህርት ቤት ሊመዘገብም ጭምር ነበርና ልክ የትምህርት ቤት መመዝገቢያ ሰዓት ሲደርስ ቀወጠው ስላችሁ አይኔ የአባቴን ዘመዶች አይቼ ካልመጣሁ አለኝ ማለት ነው። እኔ ደግሞ እዛ ከሄደ በጣም ተበላሽቶ ነበር። እኔ ወደ ሀገር ስመጣ ያገኘሁትና ብዙ ነገር ተቀይሮ ልጄን በጠበቅኩት መልኩ አላገኘውም። ብዙ አዳዲስ ባህሪዎችን ያው እኔ አላሳደግኩትም፣ ቢሆንም ግን በስልክ የማወራው ልጄና እኔ በአካል ያየሁት ልጄ ሰማይና ምድር ናቸው። ይሄ ቪዲዮ ምናልባት ልጅ ወልዳችሁ ጥላችሁ ለሄዳችሁ ሰዎች እንደ ትምህርትም ይሆናችኋል። ልጅ ወልዶ ጥሎ መሄድ ምን ያህል ከባድ እንደሆነ ትረዱታላችሁ። ጥሎ ሄዶ እንደገና እንደ አዲስ ወልዶ ማሳደግ በሉት። በቃ ረጅም ዓመት ስደት ላይ ቆይታችሁ ልጃችሁን ወልዳችሁ እዚህ ጥላችሁ እናንተ ረጅም ዓመት ስደት ላይ ቆይታችሁ ስትመጡ ምን አይነት ስሜት አለው? ያው እንደገና ሀሁ ብላችሁ ልጅን ማሳደግ ይሆንባችኋል ማለት ነው። ቆይ አንዴ እና ምን መሰላችሁ፣ ልጅ ስደት ጥሎ ወልዶ ጥሎ ሄዶ እናንተ ከረጅም ዓመታት በኋላ እነሱ አድገው ምናምን ስትመጡ ማለት ነው ያ በስልክ የምታወሩት ነገር 90 ዲግሪ የለም፣ 90% ዜሮ ነው። እንደዛ እናቴ ውዴ ማሬ እያሉ የሚያወሯችሁ የሚሰጧችሁ ፍቅር የምትሰጡት ፍቅር በአካል ሲሆን አይነ ፍጥጥ ጥርስ ግጥጥ ነው። የምሬን ነው የምላችሁ። ይሄንን ወደፊት እንደው ምናልባት ልጅ ወልዳችሁ ጥላችሁ ለመሰደድ ያስባችሁ ሰዎች ከግምት ውስጥ እንድታስገቡት ጭምር ነው። እኔ ልጄን እንደ አዲስ ማሳደግ ነው የሆነብኝ። በቃ ወይ እንዴት እና እንደ አዲስ ማሳደግ ነው የሆነብኝ። በቃ ይሄን አታርግ፣ ይሄ እንዲህ አይደለም፣ እዚህ ቦታ አትዋል፣ ልጄ እንዲያትሁን ማለት ልብ ውልቅ ነው የሚያደርገው። ውልቅ። እኔ ደግሞ በተፈጥሮዬ በጣም ሳድግ አስተዳደጌ እኔ ቲክቶክ ላይ የምታውቁኝ ሰዎች ያ የኔ ማንነት አይደለም። በአካል ስታውቁኝ እንዴ ምን ሆነሽ ነው ቲክቶክ ላይ እንደዛ የምትሆኚው ነው የምትሉትና እኔ ቲክቶክ ላይ የምታቋት ጋሞ ባልትና በአካል አታቋትም። ወላሂ በአካል በጣም ስርዓት ያለኝ በጣም ስርዓት ያለኝ ሰው አክባሪ ትሁት ነኝና ለምን እንደዛ ይሆንኩ መስላችኋል? ቲክቶክ ላይ ያው ለቪው ብላችሁ ትንቀጨቀጫላችሁ፣ ምላሰኛ ትሆናላችሁ ምናምን ነገር የቲክቶኩን ካልኩሌሽን የገባው የሚያውቀው ያውቃል። ነገር ግን ሪል ላይፍ ላይ ስትሄዱ የሁሉም ቲክቶክ ላይ ያሉ ሰዎች ባህሪ በእውነታው በሪል ላይፋቸው ላይ የሌለ ባህሪ ነውና እኔ በስርዓት ነው ያደግኩት። አባቴ በስርዓት ቀጥቶኝ ክፉ ደጉን ለይቼ ውሸት ሐራም እንደሆነ፣ ሌብነት ሐራም እንደሆነ፣ ሰው መሳደብ ሐራም እንደሆነ፣ ትልቅ ሰው ማክበር እንዳለብኝ ምንም ቢሆን ማለት ነው እንኳን ትልቅ ሰው ልጅም እስካከበረኝ ድረስ እኔ ማክበር እንዳለብኝ አርጎ በጣም በስርዓት ነው ያደግኩት። በቃ ሰፈር ላይ የኔን ሙሉ ስሜን ትክክለኛ ስሜን የምታውቁ ሰዎች ስለኔ ሄዳችሁ እዛ ሰፈር ብትጠይቁ በጣም የሚገርም ፊድባክ ነው የሚሰጣችሁና እንደዚህ ቲክቶክ ላይ እንደምታዩኝ አይደለሁም። እና በዛ ነው በቃ እኔም በልክ ስርዓት ስላለኝ ስርዓት ያለው ልጅ እንዲኖረኝ እፈልጋለሁ። ሁሉ ጊዜ ላይቭ ላይ ወይንም የሆነ ቦታ ላይ ወይ ልጅሽ ስርዓቱ ወይ ልጅሽ እናትሽን ሲያዳምጥ ትላላችሁ። አይደለም ልጄ እኔን ቀንድ ነው እንደሚያስበቅለኝ። ውጭ ላይ ስታዩት ደግሞ በጣም ስርዓት ያለው ዝምተኛ ልጅ ነው የሚመስለው፣ ግን አይደለም። በጣም የጭቃ ውስጥ ሾክ ነው የኔ ልጅና በተቻለኝ መጠን እንትን እያልኩ ትምህርት ቤት ትገባለህ እያልኩ ምን እያልኩ ቤት ውስጥ ፊደል አመጣው፣ አስጠናው፣ አስቆጠርኩት። ግን እስካሁን ያልተማረው
ባሳደጉት ሰዎች ስህተት ሳይሆን በራሱ ስህተት እንደሆነ ተረዳው። በራሱ ስህተት ስላችሁ ግድ አይሰጠውም። በቃ ለትምህርት ጥሩ አመለካከት የለውም። ፊደል አሁን 3 4 አንድ መስመሯን በቃ ከሀ እስከ ሆ አንድ መስመር ይዤ አስጠኝቸው ደግማ አንብብ ስለው ሃሁ ይልና ሌላውን ይረሳል። ያለ ፍላጎት አይደለም የሚያጠናው። እንደዚህ አይነት ልጅ ሆነብኝ። እሱን እንደ አዲስ ማነጽ ለኔ ትልቅ የቤት ስራ የሆነ ስራው ላለው ስራው ልዬ መጥቼ የቤት ስገባ ሰራተኛ አምጥቼ ከሰራተኛዋ ጋር ጭቅጭቅ ነው፣ ከሰራተኛዋ ጋር መሰዳደብ ነው፣ ሰራተኛዋን መምታት ነው። ለሱ ብዬ ሰራተኛዋን ሸኘኋት። ከልጄ ጋር ከምጣላ እሷ ትቅር ብዬ ማለት ነው፣ ደህና የምታግዘኝ። ከዛስ ጠዋት እንግዲህ 15 ዓመት ልጅ ነው፣ ህፃን አይደለም። ጠዋት እኔ ቁርስ ስበላ በልቼ ወደ ስራ ስሄድ ቸኩዬ ያስቀመጥኩት ሰሃን እኔ ማታ እስከምመጣ እዛው ይቀመጣል። እሱ ቤት ውስጥ ነው የሚውለው። ምን ሲያረግ እንደሞል አላውቅም። ምን ሲያረግ እንደሞልና ብዙ ጊዜ ደግሞ እቤት ስመጣ አጋጣሚ በመሃል ስመጣ ቤት አላገኘውም። ቤቱን ክፍት አገኛለሁ። በቃ አንድ ቀን ይሄ ልጅ ያዘርፈኛል እያልኩኝ በሰቀቀን ውስጥ ሆንኩኝ። መጨረሻ ላይ ካልሄድኩ ብሎ ሲያስቸግረኝ ትምህርት ቤት ምዝገባ ሊጀመር 15 ቀን ሲቀረው ነው። ልብ አድርጉ፣ ላለመመዝገብ ትምህርት ላለመማር ብሎ ካልሄድኩኝ ብሎ ቀወጠ። ብዙ ነገር ውስጥ ተዳርሰናል። ዲቴል ማውራት አልፈልግም፣ ግን መሄድ ነው የምትፈልገው አልኩት። አዎ እሺ። ጭራሽ አላስበውም። ተኝቶ ነበረ አገራማን ብሎ ሰላም ነበርን። 1-3 ቀን ሳስበው ውሃ እሱን እንትን ማለት ውሃ በባልዲ በወንፊት ባለው እቃ ማመላለስ ሆነብኝ። በቃ ማይደርስ ውሃ አለ አይደለ? እኔ እነግረዋለሁ እመክረዋለሁ፣ ምክሩ እዚህ ውስጥ አይገባም። ስለዚህ ድካም ብቻ ነው፣ እኔ በሽታ ብቻ ላስተናግር ነው። እና ከዚህ ሁሉ ለምን ሄዶ እዛ አያይ በቃ ድጋሚ ግን ቢደውል ደግሜ አምጥቼ እኔ አልቃጠል እዛው ይኑር ብዬ አንድ ቀን ሌሊት ብድግ አልኩኝና ቀስቅሸው አባቴ ቤተሰቦች ጋር ሄዳለ አይደለከ ዳይ ወስጃ አደረስኩት። ልብ አድርጉ። መምጣት እንኳን ቢፈልግ በትምህርት ምዝገባ ባላለቀ ሰዓት መምጣት ከፈለገ ሄጃ አምጥቼ አስመዘግበዋለሁ ነበር የኔ እቅድ። ወሰድኩት። ባይ የለም ባይ የለም። መቼ ይደውልልኛል? ትምህርት ምዝገባ አልቆ ትምህርት ሲጀመር እኔ ካልተማረልኝ እኔ ምን ያደርግልኛል? እኔ ቤት ውስጥ ቁጭ ብሎ ስራ አለውና ወጥቶ ሰርቶ ብሎ ይመጣል አይደለም? ልጅ እኮ የልጅ አንዱ ጥቅም እኮ ትምህርት ሁሎ እውቀት ሸምቶ ቤት መጥቶ የሸመተውን እውቀት ለወላጆቹ ሲያሳይ ሲያስረዳ ሲያስጠኑት ነው። ቁርአን ቤት ብዬ ስልከው የሚሄደው ሌላ ቦታ ነው። በዛ በቃ ብስጭት ሲያደርገኝ ልጅ ደህና አሁን ብዬ ሲደውልልኝ እንዳትመጣ አልኩት። እንዳትመጣ ድጋሚ እዚህ ቦታ እንዳትመጣ፣ ብትመጣ እንኳን እኔን አይተ ለመመለስ ነው እንጂ እኔ የማይማር ልጅ እኔ ጋር አይኖርም ብዬ 4 ነጥብ ዘጋሁኝ ማለት ነው። መጥቶ ነበር ረመዳን ላይ መጣ። 1 ሳምንት እኔ ጋር ጾመ፣ ሸኘሁት። ስለዚህ ልጅሽ ለምትሉኝ ይሄ ትክክለኛ መልስ ይመስለኛል። ከዚህ በኋላ እንደማትጠይቁኝ ተስፋ አደርጋለሁ።